ዛሬ የኔ ቀን ነው ያው ማንንም የማይቀማኝ ቀን የንጉስ ልጅ ነኝ ልዕልት ያው ቅብርር ያልከኝ ቆፍጣና ታውቂያለሽ አይደል እንዳንቺ ያለ ማንንም ሰው እንደሌለ ማንንም የለም የኔ ቆንጆ አንደኛ እኮ ነሽ አንቺ ማንንም እንደሚልሽ አይደለሽም የዚህ የምቀያ ሰፈር ሰውባ ጉድ እኮ ነው ወሬው አይቻልም በሬ ወለደ ከእንቁ እስከ ጠጠር ከሰፈር እስከ ጠፈር ማንንም የማይወዳደርሽ አንደኛ እኮ ነሽ እሺ ሜዲቱ የዘመተር ዳይቴሽን እየደገምሽ ነው ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታውቅምሽ ኬሽ ታይ እንጂ ያለተሽ ነው ደግሞ መለኮታዊ ጉብኝት ለላቀ ህይወት በሚል ርዕስ የተዘጋጀ ድንቅ ፕሮግራም አለ እሱ ለመካፈል ይሄ ርዕስ ግን ከጥቃቅንና አነስተኛ የተኮረጀ ነው ተልኮይ መደራጀት ለላቀ ህይወት የሚል አንድ በቀበሌ የተዘጋጀ ስልጠና ትዝ ይለኛል ይሄ የሱ ፓርቲቱ ይሆን እንዴ ባንተ ቤት አሹፈ ሞታል እንዴ ቆይ ጌታ ላይ መረኝ የዛሬ 2000 ዓመት ጸጋና እውነትን ተሞልቶ በማካከላችን ያደረው የእግዚአብሔር ልጅ ክርስቶስ ትልቁ መለኮታዊ ጉብኝታችን መሆኑ ተረሳ እንዴ ጉብኝታችን ብቻ ሳይሆን እለት እኮ በውስጣችን ነው ከኛ ጋር እንደኛ እኮ መለኮት በኢየሱስ ቀን ኮንፈረንስ እየመጣ የሚጎበኘ የሙዚየም ቅርስ አይደለም አንተ ሰውዬ ችግር አለብክ እውነቴን ነው የምልሽ እሺ ፕሮግራሙን ሳይካፈል የቀረሰው ያልተጎበኘ ሊሆን ነው እኛ እኮ ምህረትና ቸርነቱ እለት የሚከተሉ ሰዎች ነው መኖራችን በራሱ እኮ የመጎብኘታችን አንዱ ሚስጥር ነው ልክ ነህ ግን ምን አላደል የለም አላደል አንዳንድ አገልጋዮችና አገልግሎታቸው እኮ ለየት ያሉ ናቸው ኧረ አይደለም ማለት ምን ማለት አለው ደግሞ እንዴ ያገልጋይም ሆነ ያገልግሎት ልዩ የሚባል ነገር የለም ልዩ እንጂ ልዩ የሚባል አገልጋይም አገልግሎትም የለም ማለት ምንድነው አሰሪ ማለት ምትይ እቴ የሆነ በቃ አይሪሲቪት ማለት ለምን ወሰብሰ ያለ ነገር ሲነሳ ነጭ ተወኛለሽ አይ እንግዲህ ታስረዳ እንደሆነ በስነ ስርዓት አስረዳ ይኸውልሽ ውዳቴ ልዩ የሚባል አገልጋይም ሆነ አገልግሎት የለም ምን ማለት ነው በሁሉ እንደወደደ የሚሰራ አንዱ መንፈስ ነው ፕሮግራም ደግሞ በረከትንና የዘላለምን ህይወት የምንካፈልበት እንጂ በቦግ ብልጭ መብራት የምንፎካከርበት ራስን ማሳያ አይደለም ዛሬን ከፕሮግራም ማስቀረት ነው አይደለም ዓላማ እንዲኖርሽ ማድረግ ነው ዓላማ ቆይሽ አንተ ብትላቸው አገልጋዮች ምንድነው ችግራቸው እዙ መልኩ ብዙ ነው እሺ ለምሳሌ የጉባኤውን ምጣኔ ሀብት ያማከለ ሙሉ ልብስ አለመልበሳቸው እናታታሹ ሮቢ እንዴ እኮ ማሾፍ አይደለም ቤቶች ታጆች ሰላም ከምን ደረስ ያው እንደተለመደው ከበረከቴ ሊያስቀርነኝ ሲኖር እንዴ ካንቺ ጋርስ ከበረከቴ ጋር ሌባና ፖሊስ ከመጨት ቢቀርብኝ ይሻል አይ በረከት የሚገኘው እጅና ግን አጣጥፎ በመጎለት ነው እሺ እንዳንተ ኧረ አይደለም እንዳንቺ ክርስቲያን ማጅላምቦ ከቸርች በመዞር ነው እንዴ አንቺ እኮ ከቸርች በረከት ፍለጋ የዞርሹ ዙረት ቢቀጣጠል በደቡብ ሱዳን በኩል አሜሪካ ቁጭ እንዴ ሮቢ አሜሪካ በደቡብ ሱዳን በኩል ያስከዳል ኧረ በሊቢያ በረሃ በኩል ደግሞ ገንዘብ ብላ ስትሰደድ የአይሲስ ሰይፍ አርጎ ቢደፋት እንዴ ገንዘብ ብላ ማለት እኮ በረከት የሚሉት ምን መሰለ ገንዘብ እኮ ነው ከዛ እዚህ ደሃ ህዝብ ላይ ሼር ብትን እያለች ጉሮዋን ልቸረቸር አንተ ግን ስነ ስርዓትን ያዝ እሺ ስለማታውቀው ነገር አትቀባጥ ኧረ እባክሽ ስለማላውቀው ነገር አሁን ቸርችዳ እንትምትዩ አይሪሲቪት ወራስኩት የኔ ነው ማንንም በበረከቴና በኔ ማለቆም ምናምን ስለ ጌታ ነው ስለ ገንዘብ ስለ ዘላለም ህይወት ነው ስለ ምድር ንግግርሽ ሁሉ የሆነ
ቁስቁስ ምድር አፈር እሬ በስማም ሰው የሚሸት ነገር በስማም ስለዚህ ምን እላለሁ ይሄ ነገረኛ አዞብኝ አንተ ግን ቆያ መሃል በይ ግን ስታመም ታክሜ መድኃኒት ውጪ በጸሎት ታግዤ እድናለሁ እንጂ እንደምናም ቆይ ነገረኝነቱን ትተሽ ወደ ጉዳዩ ውስጥ እኔ እንጃ ብቻ ነው ጉዳዩ እንደዚህ ታይቶኛል እንዴት ይታይሻል ትበለጽጊያለሽ ከፍት ያለሽ ማንንም አይችልሽም ዘመኑ አንቺ ነው አንቺ የተባረክሽ ከፍ ያለሽ ትጥሻለሽ ትበረጥሻለሽ ከፍት ያለሽ ያላንቺ ማንንም የለም አየሩን ተቆጣጥረሽዋል ማንንም ጫፍሽን አይነካሽም እየተባልሽ እንዴት ነው ሊታይሽ የሚችለው ይኸውልሽ የምር ልንገር ከሰራ የማይለወጥ ከጣረ የማይቀየር ማንንም የለም ይልቅ ያለሽን እንዲባርክልሽ እየጸለሽ በትምህርትሽ ብትበረቺ ነው የሚሻለው ቆይ አንቺ የቤቱን ስራ ሰርተሻል እኔ እኮ አንቺ አታፍሪ እሱም በኢየሱስ ስም ተሰርታል ይሆናል ምን አይነት ልጅ እንደሆነች ነው ስማ ሮቢ አፍጦ ነው በእናቴ ባለፈው የሥራ ጉዳይ እንዳታስመጣ እሺ የምን ስራ እባክሽ ባለፈው ከሮቢ ጋር የሆነ ስራ ጀምረን እሱን እስኪጠሩን ድረስ እኮ ሌላ ቦታ አሮጥሮል ጥንበልብለ ያው ታውቂያለሽ ስራ ማርተት ደግሞ በጣም አድካሚ ነው ነገር ግን በህይወታችን ብዙ ነገር አስተምሮናል መንፈሳዊ ህይወታችንም ደግሞ በጣም ቻሌንጅ አድርጎታልና ከጌታ ጋር ግን ድል ለማድረግ እየሞከርን ነው ቆይ ባለፈው ዕለት በኔው ልባችሁ ምናምን ያላችሁ ልጅስ የቱ እኛ ቸርች ነው ምናምን ብለሽ አስተዋወቅሽን አዎ እኛ ቸርች በተለይ የማስጀመሪያ ገንዘብ ያላቸው ብዙዎቹን የራሳቸውን ስራ እንዲጀምሩ አድርጓል አረ በእናትሽ እኔን ያስጀመረኝ ብትይ ልክ ሀገር ሰላም ብለን ስራ ከጀመረን በኋላ ልክ ትንሽ እንደሄድን ስራ ማስኬጃ ምናምን ብሎ ብር አልጠየቀንም መሰለሽ እና ስራው እንዲሄድላችሁ አልፈለጋችሁ ስራውማ መስመሩን እኮ ጠብቆ እየሄደ ነበር ግን ገና ከጅምሩ አንዴ ሻይ አንዴ ምን እያለ እኛን ግራ አጋባ ለሻል አላችሁትም ታዲያ እንዴ ያምሻል እንዴ እንዴት ነው ሻይ 2000 ብር የምንሰጠው ሻይ ቢፈልግ ከሆነ ይምጣ ቤት እኔ አሪፍ ሻይ በጦሽኛ አላፈላለትም እናንተስ መለወጥ የፈለጋችሁ አይመስለኝም አዎ ከመሰረታዊ የህይወት መርህ መለወጥ አልፈለግም ደግሞ ሲጀመር የዘመኑ የህይወት መርህ ከኃጢአት ነፃ መውጣት ነው የኃጢአትን ስም አለመጥራት ነው ታዲያ የኃጢአትን ስም አለመጥራት ከውቀሳ ነፃ እንደሆነ ይታመናል ማለት ነው ማለትማ ያልሆነ መንገድን ይከተላሉ አንዴ ሸስተኝ አንድ ጊዜ ሸኘኝ አንድ ጊዜ ደግሞ ስራ ማስገጃ ያያሉ ያልሆነ ብር ይጠይቃሉ ታዲያ እንደዚህ አይነቱ ሰዎች ደግሞ ግን ካሰቡበትማ ከመንፈስ ቅዱስ ወቀሳ እስከ ቅዱሳን አበሳ ታውቆ እንደሚያጋልጣቸው ያውቃሉ አንተ ጉደኛ ውስጥ ሆነ እየሰማን ነበር ማለት ነው እንዴ ሁለንተናዬ ጆሮ ነው ስልሽ በተለይ ስለማሰብ ሲነሳ በቃ አንተን ማልሰማህም ይኸውልህ ሙሉ ልብስ ካለበስ ካተሰማም ብያለሁ እኮ የማሰብ ጉዳይማ እኮ የሚያሳስብ ከሆነ ቆየኩ ብቻ እኔን ውስጥ ያደረጋችሁ ነገሩን የምታወሳስቡት ልትጀምሩ ባሉ አረ ዲኑ ምንም ያወሳስብ ነገር የለም እንደውም የኛ ጥሪ አብረን እንድናስብ ነው እኮ ብትቀላቀይ ደስ ይለናል ይኸውልሽ ወዲ ነው ነገሩ አንድ ጻፊ እንደጻፈው ብዙ ክርስቲያኖች ብዙ ኪሎሜትርን አቋርጠው ፕሮግራም ለመካፈል ያላቸውን ትጋት ኡሩቡን ያክል ከመኝታ ክፍላቸው ሳሎን ሄደው መጽሐፍ ቅዱስ ለማንበብ ኡሩባን ያክል ጥቂቷን ያክል እንኳን ትጋት የላቸው ዲኑ ምን መሰለሽ እሱ እያለሽ ያለው በሂደት ውስጥ ያለው ለውጥ አይፈልጉትም በፕሮሰስ ውስጥ ያለውንም ደግሞ ነገር ሊቀበሉት አልፈለጉም በቃ እነሱ የሚፈልጉት በአንድ ቀን የሆነ መለኮታዊ ኃይል መለወጥ እንጂ በቃሉ ሂደት ውስጥ ያለው ለውጥ አይፈልጉትም ያማቸዋል የዚህ ሁሉ መንስኤ ደግሞ ቆም ብሎ አለማሰብ ቆይሽ ከዛሬው ፕሮግራም ታስቀሩኝ ነው አላማችሁ እኔ ምልሽ ለምን ቆይ ከኛ ጋር ወጥተን ሻይ ለምን ቡና አንል ሻይ ቡና እንበላ ይኸውልሽ ይሄ ጉዳይ በጣም ሲሪየስ ጉዳይ አይደለ ስለዚህ ሁላችንም ልናስበው ይገባል አሁን ደግሞ ከኛ ጋር ወጥተን ሻይ ቡና ያያልሽ በዛውም በጣም ምርጥ አይዲያ ይሻላል እያሰብንበት በደንብ እናወራለን አይሻልም በቃ መጣሁ